ብዙ ጊዜ መከራዎች በሰው ህይወት ላይ የሚያመጡት ነገር አለ። መጮህ፣ ማልቀስ፣ ማማረር፣ ማለት ፔንት ማድረግ አልቻልኩም ዝር ማለት። ያዕቆብ እንደዚህ ይላል፣ ልዩ መከራ ሲደርስ እሺ ምን እናርግ? እንደ ሙሉ ደስታ። በመከራውና በደስታው መሃል በጣም ሰፊ ገደል አለ አይደል? የምታልፉበት መከራ አለ። አዎ። እንደ ልዩ ደስታ መቁጠር አለ። መሃሉ በምታልፈው መከራ ውስጥ እግዚአብሔር በእኔ ህይወት ላይ ምንድነው ዓላማው ብለህ መጠየቅ አለ። እግዚአብሔር በእናንተ ውስጥ የተቀመጠውን እንደ ወርቅ ነጥሮ የሚወጣ እምነት ለማድመቅ የሚልከውን መከራ ግን በውስጡ በትዕግስት ጨርሰህ እግዚአብሔር ባንተ ውስጥ ያስቀመጠውን የከበረ ነገር ማውጣት ነው። ለምሳሌ ጳውሎስ እስር ቤት ሲመጣ እንዳልገባ ብሎ አይደለም የሚጸልይ። እስር ቤት ውስጥ አፌን ስከፍት የምናገረው እንዲሰጠኝ ጸልዩልኝ እኮ ነው። የት ነው አፌን ከፍተ የምታስተምረው? ለእስረኛ እዚህ ውስጥ ላሉት። ከዛ እድል ከተገኘ ፍርድ ቤት በውስጡ የተቀመጠውን የከበረ ነገር እግዚአብሔር የሚያወጣበት እንደሆነ ገብቶት ዳይቨርት እንዲያደርግለት አይጸልይም። ኮንቨርት ነው። ታዲያ ምንድነው ማድረግ አለበት? እንደ ሙሉ ደስታ መቁጠር። የያዕቆብ መልእክት ምዕራፍ 1 እስከ ቁጥር 12 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። የእግዚአብሔርና የጌታ ኢየሱስ ክርስቶስ አገልጋይ የሆነው ያዕቆብ ለተበተኑ ለ12ቱ ነገዶች ሰላም ለእናንተ ይሁን። ወንድሞች ሆይ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ምክንያቱም የእምነታችሁ መፈተን ትዕግስትን እንደሚያስገኝላችሁ ታውቃላችሁ። ምንም የማይጎላችሁ ፍጹማንና ምሉዓን እንድትሆኑ ትዕግስት ሥራውን ይፈጽም። ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ዳሩ ግን ሳይጠራጠር በእምነት ይለምን። ምክንያቱም የሚጠራጠር ሰው በንፋስ እንደሚገፋና እንደሚናወጥ የባህር ማዕበል ነው። ያ ሰው ከጌታ አንዳች ነገር አገኛለሁ ብሎ አያስብ። እርሱ በሁለት ሐሳብ የተያዘና በመንገዱ ሁሉ የሚወላውል ነው። ዝቅ ያለው ወንድም ከፍ በማለቱ ይመካ፣ ባለጠጋም ዝቅ በማለቱ ይመካ። እንደ ሳር አበባ ይረግፋልና ፀሐይ በነዲድ ሙቀቷ ወጥታ ሳሩን ታጠወልጋለች። አበባው ይረግፋል፣ ውበቱም ይጠፋል። እንዲሁም ባለጠጋ በዕለት ተግባሩ ሲዋትት ሳለ ይጠፋል። በፈተና የሚጸና ሰው የተባረከ ነው፣ ምክንያቱም ፈተናን ሲቋቋም እግዚአብሔር ለሚወዱት የሰጠውን ተስፋ የሕይወትን አክሊል ያገኛል። የቤተ ክርስቲያን እረኛ እንደሆነ የሚያስታውቅ ይመስላል። ምክንያቱም ደብዳቤ በጣም ፕራክቲካል ነው። ከሚያገኛቸው በየዕለቱ ከሚያያቸው አብረውትም ከነበሩትና በተለያየ ስፍራ ደግሞ ተበትነው ለነበሩ ቅዱሳን እምነት ብቻ እንዳትሉ፣ ይሄ እምነታችሁ በሥራ መገለጥ አለበት፣ በሥራ መረጋገጥ አለበት። በክርስቶስ ኢየሱስ አምናችሁ መዳናችሁ ምንም ጥያቄ ውስጥ የሚገባ አይደለም። ይሄ እምነት ግን ደግሞ በምትኖሩት ኑሮ፣ በምታደርጉት ነገር፣ በየዕለት እንቅስቃሴያችሁ መታየት አለበት የሚል በጣም ጠንካራ አይነት ነገር ይጽፋልና ጄምስ ዘ ጀስት ነው የሚሉት፣ ራሱ ሲጠሩት ጻድቁ ነው የሚሉት። በጣም ቀጥተኛ አይነት ሰው ነው። ምንም አይነት ኮምፕሮማይዝ እንደማያደርግ ደብዳቤው ላይ ማንበብ ትችላላችሁ። በጣም ቀጥተኛ ነው፣ ደግሞ በጣም የሚፈራ ሰው ነው። በጣም ይገርመኛል። ይሄ የጌታ ኢየሱስ ክርስቶስ የሥጋ ወንድም ነው። የሥጋ ወንድም ተብለው እንግዲህ የተጠቀሱ ናቸው። እንግዲህ እኔ ወንድሞች የሚለውን ቃል ሊትራሊ በቁሙ ነው የምረዳው። በተለያየ ቋንቋም ሄዳችሁ ማንበብ ትችላላችሁ። እናንተ እጃችሁ ላይ ኮይኒዮም ካለ ሌክሲኮኑም ካለ ማንበብ ትችላላችሁ። ወንድሞች የሚለው ትክክለኛ ቃል ነው የሚጠቀመው። አዴልፎስ የሚለውን ቃል ለሚጠቀመው። ስለዚህ እንግዲህ ምልላችሁ ነው አሁን የኢየሱስ ክርስቶስ ወንድም ነው ማለት አሁን ራሱን በተለየ መንገድ አሁን ቸርች ውስጥ አያየውም። አሁን የጌታ ኢየሱስ ክርስቶስ ወንድም ነው፣ አንድ ቤት ከኢየሱስ ጋር ኖሯል ማለት ነው። አሁን በእንደዚህ አይነት መሲሁን በአካል ማወቅ ብቻ ሳይሆን አንድ ቤት አብሮ ኖሯል ከመሲህ ጋር፣ ከጌታ ከኢየሱስ ክርስቶስ ጋር አንድ ቤት ኖሮ ጌታ ኢየሱስ ክርስቶስን ግን ሲጠራው የእግዚአብሔርና ይልና የጌታ የኢየሱስ ክርስቶስ ባሪያ ይላል። ራሱ በጣም በተለየ አይነት መንገድ እሱና ኢየሱስ ግንኙነት እንዳላቸው በደብዳቤውም ላይ ሜንሽን አድርጎ አያውቅም። በሐዋርያት ሥራም ላይ እሱ በተጠቀሰበት ቦታ የኢየሱስ ክርስቶስ ወንድም ነኝ አላለም። ራሱን ሰሚት አድርጎ የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ። በጣም ትንሽ ብርሃን ሲያገኘን እኮ እኛ የምንሆነው ነገር አለ። ይሄ ሰውዬ መሲህ ጋር አንድ ቤት ኖሮ አንድ ላይ አድጎ 30 ዓመት ሙሉ ኢየሱስ የኖረበት ቤት ውስጥ አብሮ ከኢየሱስ ጋር ኖሮ የ12 ዓመት ልጅ ሆኖ ኢየሱስን ያውቀዋል። የ20 ዓመት ወጣት ሆኖ ኢየሱስን ያውቀዋል። የ30 ዓመት ልጅ ሆኖ ከዛ ቤት ሲወጣ ኢየሱስን ያውቀዋል። እስከ 30 ዓመቱ የኖረው እዛ ቤት ነው። አብሮ እያንዳንዱን እድገት ከማርያምና ከዮሴፍ እኩል ያየ ሰውዬ ምንም የተለየ ፕሪቪሌጅ ቸርች ውስጥ አያመጣም። እሱ ኖርማል ከሆነ እኛማ ኖርማል ነን። እሱ በጣም ስፔሻል ነኝ ካላለ የኢየሱስ ክርስቶስ
እንደውም የኢየሱስ አይደለም የጌታ ኩሪዮስ ነው የሚለው ኢየሱስን። እኛ ቤት የኖረ አይደለም የሚለው ከሰማይ እኛን ለማዳን የወረደ ጌታ የዘላለም አምላክ ከአብ ጋር እኩል ነው የሚጠራው። አውር ጋድ ብለዋል አብን። ጌታ ኢየሱስ ክርስቶስን ደግሞ አውር ሎርድ ኩሪዮስ ኩሪዮስ በአብ መጠን ነው የሚጠራው። የአብና የወልድ ባሪያ ነኝ ብሎ ጌታ ኢየሱስ ክርስቶስን እንደ እግዚአብሔር አብ እኩል አድርጎ ይጠራዋል። ባሪያው ይሆንኩኝ እና በዛ ለ12 በተለያየ ቦታ ተበትነው ላሉ ለ12 ነገዱ በጣም በብዙ መከራ ውስጥ እያለፉ ያሉ አሉ። በጌታ ሆነው ቅዱሳን ናቸው። ሞር ደግሞ አይሁዳውያን ይበዙበታል እና ተበትናቸዋል ይላል። ለእናንተ ይህን ደብዳቤ እጽፋለሁ። በምድር ላይ በጌታ ሆኖ መኖር መጻተኛ ሆኖ መኖር ነው። በጌታ ልክ ስትሆኑ አገር ትቀይራላችሁ። ሰማያዊ ተስፋ ይኖራችሁ። አገሬን ነው ሲባል በሰማይ ነው የምንጠብቀው። አዳኝ ከሰማይ ይመጣል እንላለን። ክርስቲያን ስትሆኑ ወዲያው ትቀየረ። መጻተኛ እዚህ መሬት ላይ ባለ ርስት አትሆኑም። ሰማይ ነው ርስቴ። በገዛ አገራችሁ በድንኳን እግዚአብሔር ያንተ ነው ብሎ በሰጠ ቦታ እንግዳ ያረጋል። ክርስትና የኔ የምትለው ነገር በሙሉ ሰማይ ይሆናል። መሬት ላይ ያለን ነገር በሙሉ አጠገብ ላለ ወንድም በረከት፣ ለሌሎች ሰዎች በረከት፣ ለእግዚአብሔር ክብር ብቻ ታደርገዋል። እስቲ አሜን በሏ። እና እንግዶች ናቸው። በተለያየ ቦታ ተበትናቸዋል። በልዩ ልዩ መከራ ውስጥ እያለፋችሁ ነው። ለእናንተ ይህንን ደብዳቤ እና ቁጥር 2 ላይ ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። አይ ቲንክ ይጋጫል መከራና ደስታ። ለወንድሞች ሆይ አለ። አቤት ይላሉ ቅዱሳን ናቸው። ከያዕቆብ ደብዳቤ መጥቷል ሲባል ዝም ብላችሁ ሳሉት። እንግዲህ እነ ጴጥሮስ እነ ጳውሎስ እነ ዮሐንስ በጣም የሚያከብሩት የተከበረ ሰው ደብዳቤ ልኳል። ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። መከራና ደስታ በጣም ዳርና ዳር የቆሙ ነገሮች ናቸው። በሰው ሕይወት ላይ ክርስቲያን ሆኖ መሬት ላይ ሲኖር መከራ ኮመን ነው። ትሪያልስ ኮመን ናቸው። ብዙ ጊዜ መከራዎች በሰው ሕይወት ላይ የሚያመጡት ነገር አለ። መጮህ፣ ማልቀስ፣ ማማረር፣ ኡኡ ማለት፣ ፌንት ማድረግ፣ አልቻልኩም ዝርር ማለት። ያዕቆብ እንደዚህ ይላል፣ ልዩ ልዩ መከራ ሲደርስ እሺ ምን እናርግ ሲሉ እንደ ሙሉ ደስታ ቁጠሩት። በመከራውና በደስታው መሃል በጣም ሰፊ ገደል አለ አይደል? የምታልፉበት መከራ አለ። አው እንደ ልዩ ልዩ ደስታ መቁጠር አለ። መሃሉስ እግዚአብሔር በሚያሳልፋችሁ ይሄ ማለት ባይዘው ሆሊ ትሪያልስ ናቸው፣ ቅዱስ መከራዎች። ከቁጥር 13 በኋላ አለ ክፉ መከራ፣ ቴምፕቴሽንስ፣ በጣም ክፉ የሆኑ ኢቪል የሆኑ አሉ። እስከ ቁጥር 13 ድረስ ያለው ግን እናንተን ለማጥራት በእናንተ ህይወት ላይ ያለውን የእግዚአብሔርን በጎ የሆነ ነገር ለማድመቅ የሚመጣ ነው። በምታልፈው መከራ ውስጥ እግዚአብሔር በእኔ ህይወት ላይ ምንድነው ዓላማው ብለህ መጠየቅ አለብህ። ልክ ያ ነገር ወደ ህይወት ሲመጣ ማስወጣት አትችልም፣ ማባረር አትችልም፣ ህይወት ላይ መቀነስ አትችልም። በጾም ጸሎት የማይቀሩ መከራዎች አሉ። ጾመ ጸልየ ልቀቅ ሂድ ብለህ 3 ቀን ጾም ጸሎት ገብተህ ስትወጣ ከ3 ቀን በፊት ካቆምክበት ይቀጥላል፣ አይቀየርም። እውነቴን ነው የምነግራችሁ፣ ስለምወዳችሁ ነው እውነት የምነግራችሁ። አንዳንዴ የሆነ ነገር ሲመጣ ወደ ህይወታችን ጸልየን ለማስቀየር እንታገላለን። የሚቀየር ነገር አለ። እንደ እግዚአብሔር ፈቃድ ያልመጣ ከሆነ ስትጸልይ ታልፈዋል። እግዚአብሔር በእናንተ ውስጥ የተቀመጠውን እንደ ወርቅ ነጥሮ የሚወጣውን እምነት ለማድመቅ የሚልከውን መከራ ግን በውስጡ በትዕግስት ጨርሰ እግዚአብሔር በአንተ ውስጥ ያስቀመጠውን የከበረ ነገር ማውጣት ነው ያለብን። ለምሳሌ ጳውሎስ ብዙ ጊዜ ስለምንጠቅሰው እስር ቤት ሲመጣ እንዳልገባ ብሎ አይደለም የሚጸልየው። እስር ቤት ውስጥ ሆኖ አፌን ስከፍት የምናገረው እንዲሰጠኝ ጸልዩልኝ እኮ ነው የሚለው። የት ነው አፌን ከፍተ የምታስተምረው? ለእስረኛ እዚህ ውስጥ ላሉት። ከዛስ እድል ከተገኘ ፍርድ ቤት ነው። ተከታታይ ትምህርት ከሆነ እስር ቤት ነው፣ ሲንግል ስብከት ከሆነ ፍርድ ቤት ነው የሚጋበዘው። ስለዚህ እንደው እድል ሰጥቶኝ በር ላይ ከወጣሁኝ ፍርድ ቤት በነገስታቱ ፊት ስቆም የምናገረው እንድፈታ አይልም። ለምን? በውስጡ የተቀመጠውን የከበረ ነገር እግዚአብሔር የሚያወጣበት እንደሆነ ገብቶታል። ዳይቨርት እንዲያደርግለት አይጸልይም፣ ኮንቨርት ነው የሚያደርገው። ታዲያ ምንድነው ማድረግ አለብን? እንደ ሙሉ ደስታ መቁጠር። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሱ በላይ ምሳሌ የለንም። ወደ መስቀል ሊሄድ ሲል ሐሙስ ማታ ለአርብ ለስቅለቱ ሐሙስ ማታ ሲጸልይ አባት ሆይ ነፍሴ እስከ ሞት ተጨነቀች፣ ብትወድ እቺ ጽዋ ከኔ ትለፍ፣ ነገር ግን የኔ ሳይሆን ያንተ ፈቃድ ይሁን ሲል አብ ፈቃዴ ነው ጠጣት። ጌታ ኢየሱስ ጸጥ ብሎ ጨረሰው። በሱ ጽናተኛ ተወለድን። እምቢ ቢልስ የማዳን ስራ አይሰራም። የዘላለም ሕይወት ብሎክ ያደርጋል። ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን አይሻገሩም። ሰይጣን ማዕረጉ አይቆረጥ። ጌታ ኢየሱስ ክርስቶስ ለዚህ በጣም እሰለችን። የመከራ ናዳ እላዩ ላይ ሲመጣ ጸጥ እያመሰገነ ዕብራውያን 12:2 እዚህ ይላችኋል። ከፊቱ ስላለው ደስታ በመስቀል ታግሶ በሰማያት በግርማው ቀኝ ተቀምጧል። መስቀል መከራ ነው ለማለት ይከብዳል። መከራ የሚለው ቃል ያንስብኛል። ምክንያቱም ሁላችንም የሆነች ነገር የጎደለበትም መስቀል ላይ
የሞተም እኩል መከራ ይሆናል። መከራ የመስቀሉ ትንሽ አር ነው። አር ውስጥ ሆኖ ይደሰታል። ለምን? ከፊቱ ስላለ እኛን ያየናል። ከዛስ በሰማያት በግርማው ቀኝ ልዩ ልዩ መከራ ሲደርስባል። ልዩ ልዩ መከራ አለ። ታገዙ፣ እንደ ሙሉ ደስታ ቆጠሩት። እግዚአብሔር በዛ መከራ መካከል በእናንተ ህይወት ላይ የሚገነባው በጣም አስደናቂ ግንባታ አለ። ኮምፈርተብል ዞን ውስጥ ሆነ ሊገነባ የማይችል ግንባታ በመከራ መካከል ይገነባል። ውስጣችሁ ያለውን ነገር ለማውጣት እግዚአብሔር መንገድ ሲያስጀምርህ ግዴታ ነው። እላይ ላይ የሚወርደው አንዳንድ ነገር ይወርዳል። እላይ ላይ ቀንና ሌሊት ይፈራረቅብሃል። በጣም ያሰቃይሃል። ለምን? ውስጥ የተቀመጠውን የከበረ መዝገብ ለማውጣት ሸክላውን ይሰብረዋል ከላይ። ምክንያቱም ሸክላው ደብቆታል ከውስጥ። የከበረን መዝገብ በሸክላ ዕቃ ውስጥ ያኖረ ይላል። ስለዚህ ይሄ ሸክላ መሰበር አለበት። ሰው የከበረውን መዝገብ ጥላውን ውስጥ እንዲያገኘው። ሸክላውን መስበር ማለት በቃ ሸክላውን መስበር ማለት ነው። አፈሩን መታ ያደርገዋል። ለምን? ያንን የሚያክል ብርሃን እንደዚህ አፍኖ ይዞበታል። እግዚአብሔር ደግሞ ቁም ነገር ያለው ሸክላ ዕቃ ውስጥ የከበረ ነገር ማስቀመጥ ብቻ ሰው ያን የከበረ መዝገብ ማውጣትም ጭምር ነው። መዝገብ ነው፣ መመንዘር አለበት። ትሬዠር ነው፣ ሀብት ነው፣ የልጁ ኢንቨስትመንት ነው። ይሄንን ለማድረግ እግዚአብሔር የሚያደርገው መንገድ የሚያደርገው ጉዞ ላይ የሚያመጣው ሲቃይ አይደለም። ለዛ ነው መጨረሻውን ስታየው የከበረውን ነገር ማውጫ ስለሆነ እንደ ደስታ ቁጠረው ይላል። መከራ እኮ ነው ያዕቆብ ሲሉት ውስጥ የተቀመጠውን የከበረ ነገር ማውጫው ነው። ታዲያ እንደ ደስታ ቁጠር። መሀል ላይ ያለችው ነገር በትዕግስት ለፏት ይላል። የሚቀጥለው ቁጥር ላይ ቁጥር 3 አይደል እንደሰው ምንም የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ። አሁን በመከራ እምነት አይመጣም። መከራ እምነትን መፈተኛ ነው። ትዕግስት ግን ያመጣል። ትዕግስት ሁሌ ዲስከቨር የሚደረገው እምነትና መከራ መሃል ያለው ጥምረት ትዕግስት ያወጣል። እምነት የሚመጣው በሮሜ 10:17 መሰረት እምነት ከመስማት ነው፣ በእግዚአብሔር ቃል ነው። የእግዚአብሔር ቃል ላይ ያላችሁ አንደርስታንዲንግ ያላችሁ ትረስት ነው እምነት የሚያመጣ። የእግዚአብሔር ቃል ሲበራል እምነት ይፈጠራል ውስጥ። በእግዚአብሔር ቃል ነው እምነት የሚፈጠረው። መከራስ እምነትን ይፈትነዋል። እምነት በእግዚአብሔር ቃል ይመጣል፣ እየጠራ የሚወጣው ግን በመከራ ነው። መከራው ግን ትዕግስት ያስገኛል። አንድ ቃል አለ። ትዕግስት ማለት ምን ማለት ነው? ሁፖሜኖ ነው የሚለው የግሪኩ ቃል። ሁፖሜኖ ማለት ሪሜን አንደር ማለት ዝቅ ብለህ መቆየት። ትዕግስት ማለት እሱ ነው። ሪሜን። እስቲ አሜን በሎ። ብዙ ጊዜ ሰው ታጋሽ ነኝ ይላል፣ ቀና ይላል። መልስ ስትሰጥ የሚያስብል ቦታ አለ። በለው ኃይልን አሳይ ይልሃል መጽሐፍ። ሪሜን አንደር። እስቲ አሜን በሎ። ጌታ ኢየሱስ ታገሰ የሚል ቃል አለ። ታገሰ፣ ዝቅ አለ እየቻለ። አንተ የኢየሱስ ጸጥታ እኮ ጴጥሮስን ተፈታትኖታል ሰይፍ እስኪመዝ። ኢየሱስ ዝም ባይል ጴጥሮስ ከየት ያወጣዋል? የኢየሱስ ጸጥታ የገለጣቸው እኮ ናቸው እኮ ነው ጴጥሮስ። አንተ ጸጥ ስትል አንዳንዱን ወደ ብርሃን ታወጣዋል። ምን ሆነሃል ጴጥሮስ አለ። ታዲያ ሳይመልስ ሰጥም አለ። በጣም ጸጥታው አልበዛም አለ። መጽሐፍ ሲናገሩ እኮ ምንድነው ጲላጦስ በጸጥታው እስኪገረም ድረስ ምንድነው ይሏል ያወራል። ጸጥ ዲፕ ነው ሳይለንሱ። ጸጥ ወደ ውስጥ ነው ጸጥ ያለው ኢየሱስ። አፉ ብቻ እንዳይመስል ልቡ አይመልስም። መጽሐፍ እኮ በልቡ አልተገኘበትም ነው የሚሉ። አፉ እንዳይመስል የማይዝተው ልቡ አይዝትም። አፉ እንዳይመስል እበቀልሃለሁ ማይል ልቡ አይበቀል። ከውስጥ ወደ ውጭ ነው ጸጥታው። ዲፕ ኢንሳይድ ትዕግስት ሪሜን አንደር ኦዩዞ ትዕግስት በእናንተ ስራውን እንዲፈጽም እምነታችሁ ሲፈተናው የት ነው ትዕግስቴ? ስጸልይ በሰው መካከል ስኖር ትዕግስት እግዚአብሔር ቼክ ያደርጋል። እግዚአብሔር ምን ያህል እምነት አለህ ብሎ አይደለም የሚፈትን። ያንተን የእምነት መጠን እግዚአብሔር ያውቀዋል። በመከራው ስታልፍ አንተ እምነት ምን ያህል እንደሆነ ይገባሃል። የሚያዩ ሰዎች አንደርስታንድ ያደርጋሉ እምነት ምን ያህል እንደሆነ። እግዚአብሔር ያውቃል። እግዚአብሔር ለማወቅ አይደለም ቼክ የሚያደርግህ አንተን። የተቀመጠው የከበረ ነገር እንዲወጣ ነው ቼክ የሚያደርግህ። ስትሰባበር ግን መንገዱን እንዳታረዝመው ጸጥ በል ነው። በ14 ቀን የሚያልቅ መንገድ የ40 ዓመት ሆኖ በኋላ መከራው መሃል እድሜ እንዳያልቅ በፊት የተቀመጠ ሌላ ብዙ ክብር እያለ እየተሰቃየ አላልቅ ብለህ እድሜ ያልቃል። ትዕግስት በእናንተ ስራውን ይፈጽም። የሚቀጥለውን ቁጥር በጣም ምርጥ ነው በእውነት ደግሞ ለእናንተ መንገድ። እምነት በእግዚአብሔር ቃል የሚመጣው ይህን ሚስ እንዳታረጉ። እምነት ሁሌ የሚመጣው በእግዚአብሔር ቃል። እሺ እናገረዋለሁ። ይህን እምነት ሁሌ በእግዚአብሔር ቃል የሚመጣው አንዳንድ ቃል እምነትን እመነው የሚሉ ምኑ ነው እንዴ? እምነት አካል ነው እንዴ? እንዲህ የምደገፈው እኮ አይደለም። የእግዚአብሔር አይነት እምነት እመን። እግዚአብሔር ታማኝ ነው። የእኔ እምነት የሚቆመው እግዚአብሔር ታማኝነት ላይ ነው። የእግዚአብሔር አይነት የሚባል እግዚአብሔር ምን ያምናል? ታማኝ ነኝ ነው የሚለ። ድግፍ አይልም እግዚአብሔር። እንዴ ሁላችን እሱ ላይ ነው የተደገፍነው። ኧረ እንዴ እግዚአብሔር ተደገፉ። ቢደገፍ እንዴ ማላይ አፈር ላይ ሰው ያስደግፍም እኮ ሰው ይፈርሳል እንኳን እግዚአብሔር። እምነት ሁሌ ግራውንድ የሚያደርገው እግዚአብሔር ቃል ላይ። በእግዚአብሔር ቃል የተገኘ እምነት ደግሞ ይፈተን። ሲፈተን ያ ፈተና ያ ቻሌንጅ ትዕግስትን ከውስጡ ዲስከቨር ይደረግ። ትዕግስት ይገኛል እዛ ውስጥ። ከዛ ትዕግስት ምንድነው የሚለው? ቁጥር 4 ምንድነው የሚለው? ምንም የማይጎድላችሁ ፍጹማንና ምሉአን እንድትሆኑ ትዕግስት ስራውን። ፍጹማንና ምሉአን የሚለው ቃል ከፐርፌክሽን ጋር የተያዘ እንከን አልባ እንድትሆኑ ትዕግስት በእናንተ ስራውን። ይሄ ቃል
ያዕቆብ ያቀረበውን ቃል በተለየ በሁለት አንግል ነው ያቀረቡት። በተለየ በሁለት አንግል እንዲቀርብም አድርጎ ነው እሱም የጻፈው። የመጀመሪያው ከመስዋዕት ጋር የሚያያዝ ነው። ሁለተኛው ደግሞ በእነሱ ዘመን በጣም ዝነኛ የነበረው ጨዋታ ሩጫ አይነት ስፖርት ስለነበር ከሁለቱ ጋር የተያያዘ ነው እና የመጀመሪያው እግዚአብሔር የኔ ነው የሚለው መስዋዕት ፍጹም ነው፣ እንከን አልባ ነው። እግዚአብሔር ይገባኛል የሚለው እኔም ለእግዚአብሔር ይገባዋል ብዬ የምሰጠው ማለት ነው። ይሄ በእናንተ ዘንድ እንዲገኝ ለእግዚአብሔር የሚገባ እንድትሆኑ ፐርፌክት እንድትሆኑ ከእግዚአብሔር ፍላጎት ጋር እኩል ፊት እንድታረጉ ትዕግስት በእናንተ ስራውን። ሁለተኛው የሚቀርበው ከስፖርት ጋር ከሩጫ ጋር የተያያዘ ነው። ፍጹማንና ምሉዓን። በአንድ ቀን አዳር ምንም ነገር ወደ ፍጽምና አይመጣም፣ እንደምታውቁት ነው። በተለይ እኛ ስቲል እየተሰራን ነው፣ እየተሰራንም እንቀጥላለን። ፔሸንስን ትዕግስትን ያዕቆብ ያስቀመጠው ከዚህ አንጻር ነው። በእነሱ ዘመን ሩጫዎች ስለነበሩ፣ ውድድር ስለነበረ፣ ትግል ስለነበር በአንዴ አይመጣም። ነገሩ ላይ ግን ፊት እንዲያደርጉ እንዲገጥሙ በጣም እልህ አስጨራሽ በሆኑ መንገዶች መካከል በትዕግስት እንቅልፍን ትከለክላለህ፣ ምቾትን ትከለክላለህ፣ ብዙ ነገር ትከለክላለህ፣ አፒታይትን ታስተካክላለህ። ምናልባት በጊዜው የማትፈልገውን ነገር ታደርጋለህ። ብጥብጥ ያደርገዋል የህይወትህን ፕሮግራም። ለምን? ፐርፌክት ለመሆን። ይሄንን ስታደርግ ትዕግስት ይፈልጋል። ካልታገስ ፍጽምናው ምሉዕ መሆኑ አይመጣልህ። ትዕግስት ይፈልጋል። እያስኦሃ ሊሆን ይችላል የሚሰራው። ከላይ ላይ የምትቀንሰው ነገር ይበዛል፣ የምትተወው ነገር ይበዛል፣ የምትጨምረው ሌላ ነገር አለ። ይህንን ሁሉ የምታደርገው ግን ፍጹም ለመሆን ነው። በጣም ብዙ ጊዜ ያለቀ ነገር እንፈልጋለን። ነገሩ የሚመጣበትን መንገድ ግን አንፈልገው። ፕሮሰሱን ለማምለጥ ብዙ ጊዜ እንጸልያለን። እንደዛ ሆናችሁ አታውቁ? ጌታ ሆይ እንደማልችል ታውቀዋለህ። ትሬኒንጉን አምልጠን ተመርቀን ለመቆም ትምህርቱስ 12 ዓመት ሙሉ ከፕሪፓራቶሪ ተነስቶ ሲማር ከርሞ 12 ግራጁዌት አድርጎ ካምፓስ ጆይን አድርጎ እንደገና ገብቶ እንደገና ተምሮ ተመርቆ እኛስ መነሳንሱን አዙሩት የሚለውን ቀን ነው የምንፈልገው። መነሳንስ ዝም ብሎ ይዞራል እንዴ? መመረቅ ከፊት ካለ እቺን መታገስ ፔሸንስ። ክርስትናም ናቹራል ምትሃት እንዳትለምዱ፣ አስማት እንዳትለምዱ። እንደዚህ እርግብ ፊልም ላይ ነው ያለው። እንደዚህ አይነት ነገር መሬት ላይ የለም። እንደዚህ ኮፍያ ዋው የለም። ክርስትና ዋው ይጠፋባል። ዋው ራሱ ይጠፋባል። ፊደል ያጠላፍ እና እግር ጡንቻ ያወጣል። ቦዲ ቢውልድ ታረጋለህ፣ ትፈረጥማለህ። ለምን? ነገ እግዚአብሔር የሚፈልግ ቦታ ሄደህ ትቆምለታል። አየህ፣ ሙሉ ትሆናለህ። እግዚአብሔር ና ሲል እምቢ አትልም። ዌል ትሬንድ ነህ። አቲቲዩድ የክርስቶስ አይነት ነው። አቋምህ የአጥንት ስትራክቸር የኢየሱስ አይነት ነው። የምትወደውና የምጠላው የእሱ አይነት ነው። ለምን? ትዕግስት ስራውን ፈጽሟል። ሪሜን አንደር። ለምንድን ነው ዝቅ ብዬ የምታገሰው? ሙሉ እንድትሆን፣ እማያሳፍር ሰራተኛ እንድትሆን፣ ነገ እግዚአብሔር የሚመካበት ባሪያው እንድትሆን። እግዚአብሔር ምንም ቢያረግብ የማይፈራህ መሆን አለበት። አሁን ተአምር ባረግ በእጁ ይጠፋብኝ ይሆን? ዝና ጥርግ አድርጎ ይወስደው ይሆን? ገንዘብ ብሰጠው ሀብት ይወስድ? አይፈራህም። ማቹር ካረግ ሄሪዮስ መሆን አለባቸው። ቴክነን የሚታቀፍ ሕፃን ኔፊው ገና ዱክ የሚል ቲኔጀር ነው። ሄሪዮስ ከሆንክ ማቹር ድሰን እግዚአብሔር ልጅ ተገለጠ የሚለው ቃል ባይዘ ሄሪዮስ ማቹር ያረገ የአባቱን ቤት ማስተዳደር የሚችል ልጅ ማለት የፍጥረት ናፍቆት የእግዚአብሔር ልጅ መገለጥ የእግዚአብሔር ልጆች መገለጥ ሮሜ 8 ሄሪዮስ እኮ ነው ቃሉ። ማቹር ያረገውን ነው የሚፈልገው ፍጥረት። የአንድ ዓመት ሕፃን ልጅ ድክ የሚል ሕፃን ልጅ አምጥተህ ውጣ ይወጣል። እጅ ጭነህ ብትጸልይለት ይወጣል። በኢየሱስ ስም ውጣ ብትለው ይወጣል። ይሄ ልጅ እንዲወጣ ምንድነው ማድረግ ያለብኝ? ማሳደግ። እያበላሁ እያጠጣሁ በ15 ዓመቱ ሲመጣ 2 ደረጃ ባንድ ይወጣ። እድገት የሚፈታው ነገር ብዙ ነው። ቸርች ውስጥ እደጉ። ልጆች ሆናችሁ አትመኩ በልጅነታችሁ። እውነቴን ነው የምነግራችሁ። ፍጹማን መሆን አለባችሁ። ፐርፌክት ምሉዓን መሆን አለባችሁ። እንከን የሌለው ማለት ነው። ባይዘው ይሄንን እንዴት ነው የማደርገው? ፕሮሰስ አለው እና ታገስ፣ ዝቅ በል። ትህትና ሂዩሚሊቲ ውስጡ አለው። ትሁት መሆን አለው። ሰጥተህ ነው የምትቀበለው። እድሜ ተከፍላለህ፣ ብርሃን ይሰጣል። ቁጭ ብለህ አይን እስኪደበዝዝ ድረስ ታነባለህ፣ መገለጥ ይሰጣል። ተንበርክከህ ትጸልያለህ፣ ይበራልሃል። ዝም ብሎ አየር ላይ የፈሰሰ ነገር ድነት ነው። እሱንም ሰርተህ ስለማትችለው ነው በነፃ ይሰጣል። ብትሰራ ስለማታመጣው ድነት በነፃ ነው። ሌላውስ ዲማንድ መቀመጥ አለብን። አሜን በሏ። እውነቴን እምላችሁ ከ5 ዓመት በኋላ ምድሪቱን ሲስተሙን ቻሌንጅ የሚያደርግ ትውልድ ያስፈልጋል። ቸርች እየመጣ መሄድ ብቻ ሳይሆን ሲስተም ቻሌንጅ ማድረግ የሚችል ራይቸስ የሆነ አቋም የማይቀይር በደረሰበት ቦታ በሙሉ በክርስቶስ የማያፍ ነኝ የሚል ክርስቲያን ነኝ የሚል በጌታ ነኝ ፕራውድ የሚያደርግ። ይሄ ግን ዝም ብሎ እንደማይመጣ አውቁት። ማንነት ነው፣ መሰራት አለበት። እሱን ሲሰራው ሌላውን ያፈርሰዋል። እሱን ሲገነባው ሌላውን እያፈረሰ ነው። እሱን ሲተክል ሌላ ይነቅላል። እኩል 2 ነገር እግዚአብሔር አይተክልም። ስንዴም እንክርዳድም ጎን ለጎን ይተክላል እንጂ እላይ ላይ እኩል አይተከልም።
አለ። አጠገብን እንክርዳድ ይበቅላል እንጂ እላይ ላይ ስንዴም እንክርዳድም ይበቅላል የሚል ቃል የለም። ስንዴውን ከእንክርዳዱ ጋር እንዳትነቅሉት የሚለው ጎን ለጎን ነው። ባይዘው እላዩ ላይ ሁለት በአንድ አይበቅልም። አጠገብ ለአጠገብ ነው ይበቅላል። እላይ ላይ እንክርዳድ በዚህ በኩል ስንዴ በዚህ በኩል የሚባል ሁለት አይደንቲቲ የለም። ባይዘው ስንዴ የሚመስል እንክርዳድ ሊሆን ይችላል እንጂ ስንዴ አይቀላቀልም። የክርስቶስ ሕይወት ሚክስ አያደርግ የተለየ ነው እና የጊዜ ጉዳይ ታስታውቃል። የትም ግባ ያውቀዋል። በጌታ ነው ትባላል። ጴንጤ ነኝ። አንዳንዶች እንደ ጴንጤ አይደለሁም ነኝ እኔ ነኝ። ጴንጤ ቃል ነው ይላሉ። ምንም ይሁን ነኝ እና ምንድነው ምንም። አንዳንድ ሰው እሺ ምንድነው ሲባል ምን መሰለ ክርስቲያንማ ነህ። ጴንጤ ስትል ግን የምታምነው ይታወቃል። ኢየሱስ ክርስቶስ በመስቀል ላይ በሰራው ብቻ ነው ማምነው ማለት ነው። ጴንጤ ነኝ ስትል ነኝ አትፈሩ። በፍጹም እንዳታፍር። እግዚአብሔር በእኔ አላፈረም። እኔ አሳፋሪ ነኝ፣ በእኔ አላፈረም። እሱ የሚያኮራ ነው። እንዴት ነው የማፍረው በሱ? ይሄንን አይደንቲቲ አየህ። ይሄ በስሜት የምትለው አይደለም፣ አቋም ነው፣ ማንነት ነው የሚሆነው። ይሄንን ማንም የሚሰራው ትዕግስት ፔንፉል ነው። ታግሰን ግን በእውነት ገበሬው ከፍሬው የመጀመሪያ ሊበላ ይገባዋል የሚል ቃልባቸው ሁለተኛ ጢሞቴዎስ ነው። የመጀመሪያ ለምን ሌላውስ አይበላም እንዴ? ይበላል። ገበሬ ሸጦለት። ገበሬውስ አይከፍልም። ሲከፍል ነው የኖረው። እድሜ ከፍሎ፣ ጉልበት ከፍሎ፣ እንቅልፍ ከፍሎ ሲሰራ የከረመው እና የመጀመሪያ ነው። የፈለገውን ቢያደርገው ይችላል። ለምን? ዋጋ ከፍሎበታል። ክብር ለእግዚአብሔር ይሁን። ታገሱ። በጣም ነው የምወዳችሁ። ስለምወዳችሁ ነው እውነትም እነግራችሁ። ስለዚህ ምሉ ሁኑ፣ ፍጹም ፐርፌክት ሁኑ መጽሐፉ ነው የሚለው። ለምን? እንዴት ነው መሆኑ? በሂደት እምነቴ ሲፈተን ትዕግስት ተገኝቶ በትዕግስት መታገስ መቼስ አንችልም። እንትኑ ቴምፐራችን ዲግሪው ነው የሚለያየው እንጂ አንችል ማንም ሰው አይታገስ። አይ እንግዲህ እሱን እኮ ነው የሚያወጣልህ። ኑሮ ያደርገዋል። ታውቃለህ? ሙሉ መሆን ማለት እዚህ ጋር ቆሞ መስበክ አይደለም፣ ህይወት ነው። የሆነ ነገር ለ40 ደቂቃ ፐርፎርም ማድረግ አይደለም ሙሉ መሆን። ሙሉ መሆን ማለት የሆነ ነገር ላይ በጣም አክቲቭ መሆን ማለት አይደለም። ሙሉ መሆን ማለት በህይወት ክርስቶስ ኢየሱስን መስሎ መኖር ማለት ነው። በፍጹም ዶንት ዲሲቭ ዮርሰልፍ። ራሳችሁ እንዳታታልሉ። እግዚአብሔር አይሸወድማ። የልብ አምላክ የተለወጠ ሰው ነው የሚፈልገው እግዚአብሔር። በፍጹም ጥላውን እዚህ ጋር 40 ደቂቃ ሰብኮ ኢምፕረስ አላረገውም እግዚአብሔርን። እውነት በመናገሬ እግዚአብሔር ይሸልመኛል፣ ምንም ጥርጥር የለው። ግን ኢምፕረስ ግን አላረገው። የተሰራ ማንነት ግን ይፈልጋል ከጀርባ። አሜን በሏ። በቃ ራሳችሁን እንዳሸነግሉ ማለት ነው። ምንም ነገር ነገ ይደርሳል እንዳትሉ ዛሬ ጀምሩ። አሁን ጀምሩ። ዛሬ ወስኑ። ጌታ የተባረከ ይሁን። ከዛ የምትቀጥለውን ቁጥር ከእናንተ ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ለምን ለእርሱ ይሰጠዋልም ይሰጠዋል። ምክንያቱም በመከራ ስታልፉ ከእውቀት በላይ ጥበብ ነው የሚያስፈልገው። የምታውቁትን ነገር መሬት አውርዳችሁ የምትኖሩበት መንገድ ነው ጥበብ። የገባችሁን የተረዳችሁትን ነገር መሬት አውርዳችሁ ወክ የምታረጉበት መንገድ ነው ዊዝደም። ኖሌጅ እዚህ ውስጥ ነው የሚቀመጠው። ዊዝደም እግር ላይ ወርዶ በነገሩ ላይ አዛምደ የምትኖርበት መንገድ ነው። በመከራ መካከል የሚያስፈልገው ጥበብ ነው። ኦልሬዲ ስትማር ኖርሃል፣ ስታጠና ከርመሃል፣ ስትጸልይ ኖርሃል። የምታውቀው ነገር አለ፣ የገባ ነገር አለ። ያንን የምትኖርበት መንገድ ጥበብ ነው። ስለዚህ በዚህ መከራ መካከል ስታልፉ ከእናንተ ማንም ጥበብ ቢጎለው ይልና ሳይነቅፍ በልግስና የሚሰጠው እግዚአብሔር የተጠራበት አይደል? ይሄ እግዚአብሔር ሳይነቅፍ በልግስና የሚሰጠው እግዚአብሔር እንደዚህ አይነት አምላክ መሆኑን ማመን አለበት። ስትጸልይ እግዚአብሔርን ይለምን። ሲለምን ልመና ውስጥ ትህትናል፣ ልመና ውስጥ ልምምጣል። በእግዚአብሔር ፊት ቀርበ ብታረግልኝ ይሻላል አይደለም። እባክህ 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 እንደው እባክህ እንደው ደስ ካለ። አንዳንድ ሰው እንደዛ ነው አይደል? አንዳንድ ሰው እንደዛ ነው። እግዚአብሔር ሆይ እናርገው። እንደዚህ አይነት ጸሎት እንዳትጸልዩ። ሞክር ነው የሚልህ። እኔ አልችልም የለውበትም ግደለኝ ብለህ ነው መቅረብ ያለው። ግደለኝ የምታረገኝን አርገኝ ስትለው የሚያረግን ያረጋል። እውነቴን ነው የምነግራችሁ። እኔ አንዳንድ አሁን እንደዚህ ብላችሁ አትጸልዩ። በእኔ ሸክላ ነኝ እኔ ነን ካፈራን የተሰራ ነው። ካዳችሁ እንደሱ ነው። ታው ነን አሁን ሸክላ ነኝ ማለት አሁን ሸክላ ነኝ ማለት አይደለም ትርጉሙ አይደል? ይሄ መዋረድ የትህትና ቃል አይደለም ይቃሉ። ዝቅ ብለህ እንደማትችል እግዚአብሔር የሚያግዘው የማይችል ሰው ነው። አየህ እችላለሁ ካልክ ትችላለህ፣ ቀጥል ነው የሚልህ። እማትችል ከሆንክ ነው የሚረዳ። አልችልም ማለት አለብህ፣ ባይዘው ማውጣት አለብህ። ከባድ ነው ለኛ በእውነት መገዛት። አሁን እኛ በእውነት ነው የምልህ። አሁን እዚህ ውስጥ አሁን አድዋ ይተዋጋል የለም። በታሪክ እኮ ነው ቀና ብለን ያለ ነው አባቶቻችን ብለን እኛ ልመና ይጨንቀናል። በእግዚአብሔር ፊት አንድ በጣም ወዶ ቃል አለ። መዝሙር 40 ነው ቁጥር 1 ላይ ቆይቼ እግዚአብሔርን ደጅ ጠናሁት እርሱም አይደል ቢሉ። ከዛ ግን ጸለይኩ ነው እንዴ? ቆይቼ ደጅ ጠናሁ ጸለይኩ እኮ አይደለም፣ የህይወት ስርዓት ነው። አቆይቶታል። ጸሎት ያልቀባ ከዛ እምትለውን በሙሉ ብለህ ጨረሰህ እኮ ነው አልቆ ይዞ ቆየሁ። የት ደጅ ውስጥ አስገብቶት መሰል እየተያዩ እንዳይመስል እኮ አንኳኳሉ አለ። እግዚአብሔር እንዴት ነው የሚያበሳጭ ሰው ቁጭ ብሎ ስታንኳኳ። አትምጣ ጥሩ እኮ ነው። አትግባ አንድ ነገር ነው። ዝም
ፈተና ዝምታ። አንድ ያቺ ሴት ማን ነው ስሟ? ስሟ አልተጠቀሰም። ትዝ ይላችኋል። ኢየሱስ እየሄደ እየተከተለች የሚል ቃል አለ። ግሪክን እንደ ኢትዮጵያውያን አይደሉም ሲጸልዩ። ጣዖታቶቻቸው ፊት ክብሯን እየጣለች አቧራ ባቧራ እየሆነች እግሩ ስር እየወደቀች ጣዖታቶቻቸው ጋር እንደሚሆኑት ነው ኢየሱስ ጋር የምትሆነው። ቀጥሎ ኬዟ ከባድ ነው። ልጇ ናት የታመመች። እየተንከባለለች ልጄን ፈውስልኝ። ደግሞ ልጄን ፈውስልኝ ብቻ እኮ እንዳይመስል የዳዊት ልጅ ብላ ጠርተዋለች። ታውቃለህ? አይሁዳዊ ነው የዳዊት ልጅ ማለት። ዳዊት አይሁዳውያን ነው። ያው ሲቲዝንሺፕ በለው ቦርድ ምንም ሁሉ ሰባብራ ነው የመጣችው። የዳዊት ልጅ ሆይ ልጄን ፈውስልኝ ስትለው መጽሐፍ እንዲህ ዝም ብሏት ሄደ የሚል ቃል ጸጥ አላት። ዝም ብሎ ተራመደ። ሲሄድ እየተከተለች ስትጮህ የሚል ቃል አለ። ጴጥሮስ መንፈስ ቅዱስ አልተሞላም፣ ሰው አይታገስም፣ አይሸከምም። ሰው መምህር አለው። አቤት አለው። እየተከተለች እንዳታስቸግረን ግሩፑን ረበሸችው አለ። በጠበጠችን አለ። ምንድነው እኛ አንተን ብለን ወጥተህ ምንድነው የምታስረብሸን? መልሳት እስቲ ሲለው እሷን ዝም ብሎ ጴጥሮስን መምህር ሲለው አቤት አለው። እሷ እምነቷ ታላቅ ነው፣ እሱ የሰናፍጭ ቅንጣት እምነትም የለውም። ምክንያቱም እምነት ስጠን ሲሉት የሰናፍጭ ቅንጣት የምታህል ቢኖራቸዋል የለም ነው። እሷ ዝም ቢላት ትከተሏል። ጴጥሮስን ዝም ቢለው ባክ ነው የሚያደርገው፣ እንዳያረግ ነው። ሐዋርያ ሥራ ላይ ነው ሰውየው የበሰለው። በየመንገዱ እየተመለሰ የሚመለሰው ኢየሱስ። ሴጣን ሊያበጥር መጣ የተባለው እኮ እሱን እኮ ነው። ይሄዳል ሴጣን ሰፈር ጠቃል እንትኑ ሰፌድ ላይ ቁጭ ይላል። ሊያበጥረው ሲል ኢየሱስ ከአየር ላይ ሴጣን ሊያበጥር የሚለው እኮ ሰፌድ ላይ ብድግ ሊያደርገው ሲል ኢየሱስ ብድግ ታው ማለድኩልህ ይሏል። ና ተመልስ። ልመናዋን አይታችሁታል። ልጄን ማርልኝ፣ ልጄን ማርልኝ፣ ልጄን ማርልኝ ሳይነቅፍ በልግስና እንደሚሰጥ የገባት የዳዊት ልጅ ስትለው ነው። ንጉሥ ነህ ሁሉ አለ እሰጥሃለሁ። የዳዊት ልጅ የናዝሬቱ ኢየሱስ ቢሆን የናዝሬት ከተማው ነው። የዳዊት ልጅ ከሆነ ግን ሮያል ፋሚሊ ላይኔጅ መሲያኒክ ነህ እና ሁሉ አለ ትችላለህ ነው እና ስጠኝ ነው። አየህ ሳይነቅፍ በልግስና እንደሚሰጥ ገብቷታል። አልመለስም ያለችው ለዛ ነው እንጂ ኢየሱስ አይተው ዝም ብለው እንዴ እግሩ ስር ስትወድቅ እኮ ተሻግሯት ሄደ። በላይዋ ላይ አትመለስም እንዴ አውቀዋለች ማን እንደሆነ። እየጨከነባት ሳይሆን እምነቷን እየወጣው እንደሆነ ገብቷታል። ለነ ጴጥሮስ በሌክቸር ደረጃ ክፍሉ ሰጥቷቸዋል። አሁን እንትን ቮኬሽን አለ ክላሱ። አሁን ደግሞ በተግባር እያስተማረ ነው። ሰናፍጭ ቅንጣት እምነት የለውም። ይኸውልህ እምነት እያለው ነው። ሁሉን ትተን ተከተልን ትርፋችን ምንድን ነው እያለ የሚከተል ሰውዬ የእኛ አይነት ናቸው። እኛ እንደሰው የምንጸልየው ጌታ ላንተ ስል ለእኔ ስትል ብትሉ ላንተ ስል አትሉ። ለእኔ ስትል መስቀል ላይ ሞት ከበለ ብትጀምር ምንም ለእግዚአብሔር አድርጋ አይበቃም። እስቲ አሜን በሏ። ሞተን ራሱ በእውነት ትንሽ መለስ ባረገልን እንኳን ኖራል። መልሳት ሲለው ጌታ ኢየሱስ ምንድን ያለው? አንቺ ሴት አላት። አስበው እንግዲህ ኢየሱስ አንቺ ሴት ሲል የተከበረ ሰው ራሱ አንቺ ሴት ካለ አንቺ ሴት ሲላት አቤት ስትል የልጆችን እንጀራ ለውሾች አልሰጥ ቆይቼ ደጅ የልጅን ለውሾች አልሰጠም ሲላት ልክ ነህ ልጆቹ እነሱ ናቸው አለችው እነ ጴጥሮስን። እኛ ውሾች ነን አሕዛብ። የልጅ ለውሻ አይሰጥ ማነሩም አይፈቅድም። ልጅና ውሻ እንደ ጎን ለጎን ይቀመጣል። ግን መምህራን ልጆች ሲበሉ ከገበታቸው ፍርፋሪ ሲወድቅ ቡችሎቹ ገብቶ ይለቅሙታል። ቦታው ነው የሚለያየው፣ ምግቡ አንድ አይነት ነው አለ። እነሱን ከመስቀል በፊት እየፈወስክ ነው፣ እኛን ከዛ በኋላ ነው። እስቲ ቀድሜ እኔ ከስር ልልቀም። ምንድነው እነ ጴጥሮስ ልጆች ናቸው ነው ሲበሉ ይጥላ ያዝረከረካሉ ነው አይደል? ልጅ እኮ ሲበላ 25% አይጎርስም ይወድቃል በሙሉ። እና ጴጥሮስ ወደዚህ ወደዛ እያለ ሲያዝረከረክ የኔ ልጅ ከስሩ መታ ልቀመው ምግቡን ጌታ እንደዚህ ያላት አንቺ ሴት አላት። ድጋሚ ፋታል ሰጣለችው። አቤት እምነትሽ ታላቅ ነው፣ የፈለግሽው ሁሉ ይሁንልሽ። እንደሱ የሚለው ቃሉ መጽሐፍ እኮ ወደ ቤቷ ስትመለስ አጋንንቱ ወጥቶ ልጇም ተኝታ አጋንንቱ ይውጣ ይግባ አላለም ኢየሱስ። የፈለግሽው እሷና ኢየሱስ ሲስማሙ ሰይጣኑ ይወጣ። የዴሊቨራንስ ሚኒስትሪውን አሳደገው ኢየሱስ። የሴትዮዋ እምነት እኮ ነው። ዳዊት ቆየች ደጅ ጠናሁት አቆየኝ አለ። ክረምት፣ በጋ፣ ፀሐይ፣ ዝናብ፣ ሌሊትና ተፈራረቀብኝ። ልብሱ ላይ ሊያልቅ ይችላል። እየጸለየ ተደፍቶ እግዚአብሔር ወይ እባክህ እያሉ ከዛስ መጣ እግዚአብሔር ዘንበል አለልኝ አለና ደጅ ጠናሁት ብሎ ከዛስ እርሱ ዘንበል አለልኝ። ከዛ ግን ዘንበል አለ ብቻ አይደለም። ዘንበል አለ በቂ ነው በቂ ነው። ግን እሱ ከመጣ ዘንበል አልኩ ብቻ አይደለም። ዘንበል አለልኝ አለ። ከሚውጥ ከረግረግ ማጥ ከሚውጥም ጭቃ ውስጥ አወጣኝ። እግሬን በአለት ላይ አቆመ፣ አረማመዴንም አጸናው። ምን ማለት ነው? የእድሜ ልክ ነው። አንዴ ከመጣ እስኪመጣ ተሰቃያል። ከመጣ ግን አረማመድህን ሁሉ የሚቀጥለውን የላይፍ ታይም ፓዝህን ይቀይረዋል። እስኪመጣስ መታገስ ይሻላል ግን አይደል? የትም ኖሮ ባክኖ ከመሞት እግዚአብሔርን ታግሶ የሚቀረውን ዘመንን የክብር ማድረግ ይሻላል። ከናንተ መካከል ታግሶ እየሄደ ያለ ጥበብ የሚጎለው ካለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን። አሁን ስሙኝ፣ እግዚአብሔር ያሰቃያል የሚል ትምህርት አይደለም ያለው። አንተ የምትቀርብበት ልብ እንዲያነ መሆን አለበት ነው። አሁን እግዚአብሔር ይዞብህ ቆይ ቁጭ በል ተንበርከክ ተነስ ይልሃል አይደለም። ከእግዚአብሔር አንጻር አይደለም። እንደ እግዚአብሔር ቸር የለም። እንደ እግዚአብሔር ሰጪ የለም። እንደ
እግዚአብሔር የሚወደኝም የለም፣ እንደ እግዚአብሔር የሚራራልኝ የለም። ግን አንተ ስትቀርብ በዚህ አይነት ልብ ቅረብ ነው። በልመና ቅረብ፣ በትህትና ቅረብ፣ ዝቅ በል፣ ራስን አዋርድ። ራስን አዋርድ ማለት በተገጣጠሙ ቃላት አይደለም፣ ውርደት የልብ መሰበር ነው፣ ትህትና ነው፣ የተዋረደ መንፈስ መያዝ ነው። ምክንያቱም መዝሙር 51 ላይ የተሰበረው ልብ እግዚአብሔር አይንቀውም፣ የተዋረደውንም መንፈስ እግዚአብሔር አይተውምና ይላል። አይ እግዚአብሔር እየሄደ እያለ ትዕቢተኞች መንደር እግዚአብሔር ዝም ብሎ ነው የሚሄደው፣ አይሰማም። ፈሪሳውያን አሁን ሲጸልዩ ዝም ብሎ ነው የሚሄደው። 80 ዓመት ጸልዮ ፈሪሳዊ እግዚአብሔር ሲያገኙ ሳጸልይ መጣ ነው የሚለው፣ አይሰማማ። የተሰበረ ልብ ሲያይስ አያልፈውም፣ የተዋረደ መንፈስ አይንቀውም። እኔ ግን ወደዚያ ወደ ትሁት የሚል ቃል አንባቸው ኢሳይያስ ላይ መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ወደዛ ሰው እመለከታል። እስቲ አሜን በሉ። ሳይነቅፍ በልግስና የሚሰጠውን እግዚአብሔር ነው። ይለምን ላይክ ቤጋር ለማኝ ትሁት ሆኖ እየተለማመጠ እንደሱ ያደርግ እግዚአብሔር ይሰጠው ነው የሚለው ቃሉ። እየተለማመጥክ ኑር ብቻ አይደለም፣ ሰጪ ነው እግዚአብሔር። አይነቅፍህም ሲሰጥህ፣ በየቀኑ ነው ምን ለምነኝ አይልህም። ቀጥሎ ሲሰጥህ አይሰፍርም፣ በልግስና እችን ታክል አይልም፣ በልግስና እንካ። አሜን ነው። ያልጸለይከውን ሁሉ ነው የሚሰጥ። ክብር ለኢየሱስ ይሁን። የምትቀጠው ቁጥር 6 ላይ ዳሩ ግን አሁን ይሄኛው ሳይጠራጠር የሚለምን ነው። ቁጥር 6 ምንድን ነው? ቁጥር 6 ምክንያቱም አይደል የሚጠራጠር ሰው በንፋስ እንደሚገፋና እንደሚናወጥ የባህር ማዕበል ነው። ባህር ላይ ያለች መርከብ ነው አይደለም የሚለው፣ ማዕበሉ ራሱ ነው። አንደ ሰው የሚለው ገፊው ማለት ነው። ንፋስ እንደሚገፋውና እንደሚናወጥ የባህር ማዕበል ነው። ምን ማለት መሰለ? እምነት ከሌለ እግዚአብሔርን ትረስት ካላረከው ትሰምጣለህ ነው። ይውጠዋል፣ አይችልም ነው። መቆም አይችልም። አንስቴብል ነው፣ መቆም አትችልም። የሚጠራጠር ሰው እንደውም ደብል ማይንድድ ይለዋል። ደብል ማይንድድ የሚጠራጠር ሰው ማለት እኮ እንደሱ ማለት ሁለት ነፍስ ያለው ማለት ነው። ለሰማይም ለምድርም ሁለት ነፍስ ያለው፣ ለምድሩን ያለው ለሰማዩ እግዚአብሔር አለ የሚል። ለመሬቱ ቶ ቴክኒኩን ለኔ ቶ ቴክኒኳንም ታክቲኳንም እምነቷንም እግዚአብሔር። እስቲ አሜን በሏ። እውነቴን ነው የምላችሁ፣ በጣም ብልጣቱ እግዚአብሔር ላይ ነው እያልኳቸው ያሉት እንጂ ሞኙ ነው እያልኳቸው። ልባሙ ግን እግዚአብሔር ላይ አይደለም። እግዚአብሔር ላይ በጣም ሊጠበቡ የሞከሩ ሰዎች አሉ መጽሐፍ ቅዱስ ላይ። 20 ዓመት እንዲሁ አይደል ያቃጠለው ያዕቆብ። 14 ዓመት የለፋው እኮ ራሔልን ለማግባት ነው አይደል? ራሔልን አገባው ሲል ሊያን ከሱ የባሰ እናቴ እሳት ነው ላባ። እኛ ሀገር በቀን ሚስት አይሰጥም፣ በሌሊት ነው የሚሰጠው አሉ። በሌሊት ነው አለና ከዛ ሊያን ከዛ ጠዋት ነው ያዕቆብ ዜ ሊያናት እንዴ ምን ማለት ነው ሲለው እና ትልቋ የለች ትንሿ ልሰጥ ነው እንዴ? ደሞዙን ግልብጥብጥ አደረገው። አይ ከእግዚአብሔር ጋር አለስማማስ። ደብል ማይንድ ነው። የአባቱን ኪዳን በዚህ በኩል ደግሞ የራሱ መንገድ አለው። መጨረሻ ላይ ፈርዖን ጠርቶ እድሜዎት ስንት ነው አለው። በጣም ጥቂት ደግሞ ብዙ ድካም አለው። ትንሽ ናት እሷም በጣም የድካሙ መዓት አለው። እግዚአብሔርን ትረስት አለው። እንደ ባህር ማዕበል እንዳትሆኑ። የባህር ማዕበል እኮ አቅጣጫ የለውም። ወደዚህ ይሄዳል፣ ቀጥሎ ወደዛ ነው። እሱም አያውቀውም። ንፋሱ ነው የሚወዘውዘው። ሳትጠራጠሩ እግዚአብሔርን ለምኑ። ምክንያቱም የሚፈተነው እምነታችን ነው። የምናልፈው በመከራ ውስጥ ነው። እግዚአብሔር ጥበብ ይሰጠናል። እምነት በጣም መሰረታዊ ነገር ነው። እምነት በክርስትና ሕይወት ላይ በጣም መሰረታዊ ነገር ነው። የዳነው በክርስቶስ ኢየሱስ አምነን ነው። በክርስቶስ ኢየሱስ የመስቀል ስራ አምነን ነው። ስለዚህ ነው እሱ የሚፈተነው። ብዙ ጊዜ ቴስት ያደርገዋል እግዚአብሔር። ዲያብሎስ ቴምት ያደርገዋል፣ እግዚአብሔር ደግሞ ቴስት ያደርጋል። የበለጠ ፒዩሪፋይ ሊያደርግ ሊያጠራ የከበረ ሊያደርገው። ታገሱ። እምነትን የመሰለ ክቡር ነገር ግን የለም። ለዛ ነው የሚፈተነው። ለዛ ነው ሁሌ ቼክ የሚደረገው፣ ፒዩሪፋይ መደረግ ስላለበት። እምነታችን የሚቆመው በእግዚአብሔር ቃል ላይ ብቻ። የእምነት መገኘው የእግዚአብሔር ቃል ብቻ። እግዚአብሔር የሰው ልጆችን የሚያድነው በዚህ በክርስቶስ ኢየሱስ የመስቀል ስራ በማመን ብቻ፣ ሌላ የለም። ሌላ መዳኛ መንገድ የለም። ስራ አያድንም። ከእምነት በኋላ የሚገኝ ገንዘብ ነው ስራ እንጂ በክርስቶስ ኢየሱስ ማመን ብቻ ነው ለሰው ልጆች የዘላለም ሕይወት የሚሰጠው። ይሄ መጽሐፍ የሚያስተምረን እሱ ነው።